ባይዘዌ ዛሬ ሲቲ እንዲሸነፍ አንፈልግም። አቻ እንዲወጣ ነው እንፈልገው እንጂ እንዲሸነፍብን አንፈልግም። ሼር አርጉለት ለአርሰናል ደጋፊ የትላንቱ ድል ይዞ እንዳትዘናጋ ከዛሬ ቋጠሮ በሉልኝ። ጀማው በደንብ ኮፒሊንግ ይደረግ፣ ሼር ይደረግ፣ አዳርሱት። እኔ ምን እንደሆነ አላቅም። አተኛኘቴም አጭር ነው። በመተኛቴም ውስጥ ያየሁት ህልም ልዩ ነው። ዛሬ ዋንጫ ምናረጋግጥ እየመሰለኝ ነው። ጀማው የተኛሁት እኮ 1 ሰዓት ተኩል 2 ሰዓት ብትሆን ነው። ገብቷል አይደለ? በጧት እንዴት ተነስቼ ወደ እናንተ የመጣሁበት ምክንያት እንዳትዘናጉ ይወጠር ጀማው። ዛሬ ቦርነማውስ አቤት ምን አይነት ፎርም ላይ እንዳለ ማንዬ፣ አሁን ባለበት ፎርም ማለት ነው። ሲቲን ማሸነፍ ነው ያለበት። አቻ ራሱ ለሱ የሚገባው ቡድን አይደለም። ስባችሁታ ሳንጫወት ማለት ነው ይሄንን ዋንጫ ብንበላው አስቡት ዝም ብላችሁ ማለት እና እኔ ለሊት እንቅልፍ ማልተኛውም ስቃዥን ያደርኩት የመጣሁት እንዴት እንደድሬ ኮፒ ሊንክ በደንብ አድርጉ፣ ሼር አድርጉና ለሁሉም አዳርሱ። ይኸውላችኋል የኮፒ ሊንክ ጥራት እኮ ነው። ሁላችንም እኩል አለማውቃጠራችን ነው ሲቲ ላይ እንደዚህ እንዲፍታት ያደረግ ነው። ገብቷል አይደል? እንወጥር። የዛሬው ትንሽ ጠንከር አድርጉባችሁ። አፉ በሉኝ ወልቻ አይደለም፣ በቃ ህልሜ ነው። በህልሜ ያየሁት ነገር ነው። ወጥሩ አደራችሁ ጀማ። የቋጠሮ ቀን ይላል። ገብተናል። ዓለም ላይ የማይታወቅ ቋጠሮ ይዘን ከች ብለናል ማለት ነው። ለፍሬ እንዳትሳሳ፣ ለምንም እንዳትሳሳ፣ ያለህን የቋጠሮ ኃይል በጠቅላላ ተጠቅመህ ዛሬ ዋንጫውን ማረጋገጥ ነው የምፈልገው ነው የምልህ። በደንብ ሰምተኸኛል አይደል? በደንብ ኮፒ ሊንክና ሼር እያረክ ቦርንሞዝ 1-0 0-0 2-0 ከፈለክ ደግሞ 1-0 2-0 3-0 ይሸነፋል ማለት ትችላለህ። ግን ቋጠሮውን አጠናክረ መቀጠል አለብህ ነው ምልህ። ይበለዋል አርሴ ይበለዋል አርሴ። ግባ እናውጣው በእናትህ። ለ10 ሰው ሼር አድርግልኝ። በቃ ይመቻችሁ። መልካም ቀን። ገብተናል ቦርመስ ተከስተናል። እንግዲህ መተንላል። ደህና አድርገን ልንቆላ ነው አባቴ። ያለፉትን 16 ጨዋታ ከኛ ጋር የተዳፈረ አንድም ቲም የለም አባቴ፣ አንድም ቲም። ስለዚህ ደህና አድርገን የምንቆላ ይሆናል ማለት ነው። ለማንኛውም ብቻ ግን እናንተ ለምን ዛሬ ቦርመስ ደገፍ ካላችሁ ሜል ቤት ላይ የሆነ ነገር አግኝቼ ነው። እናንተ ሜል ቤት ላይ ገብታችሁ ስትመዘገቡ በዚህኛው ፕሮሞ ጉርስ ተጠቀሙ። የመጀመሪያ ወጫችሁን 200% የሚያበዛላችሁ ይሆናል። እንዲሁም ደግሞ በሌሎች ቦነስም የሚያካታችሁ ይሆናል ማለት ነው። እመነኝ ነው ማለት ደህና አድርገን ዛሬ የምንቆላው ይሆናል። ያለፉትን 2-3 ዓመታት ምን ያክል ማንቸስተር ሲቲን ስናሰቃየው እንደነበረ ታውቃላችሁ። በሜዳችን ካሸነፈ ራሱ በጣም አባቴ 3 ዓመት ተቆጥሯል። ላለፉት 3 ዓመት በሜዳችን አሸንፎን አያውቅም። ደህና አድርገን የምንቆላው ይሆናል። ቋጠሮ አባቴ ምንም አቅል ነገር የለም ስለ ቋጠሮ። ዋናው ነገር አባቴ ስቶሪ ላይ ያለውን ነገር ተመልከተው። ዋናው ነገር ለኔ እሱ ነው። ያንን የሚሰጠኝ ካለ እኔ ቋጠሮ ፈትለታለሁ። ለማንኛውም ለጀማው ዲረስ ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ቦርንነት ቦርንማውዝ የልጅነቴ የቋጠሮ ቀን ሀቢቢ። ዛሬ አንድም ያርሰናል ደጋፊ ከፍታ ተፈጥራለሁ ካልክ ጣበህ ከኛ ጋር ነው ሀቢቢ። በደንብ ኮፒ ሊንክ ምናምን አድርጉት ቪዲዮውም ማለት ነው። እና እኔ ዝም ብሎ እየሸከኩ ነው። ከሸከኩ ደግሞ አስቸጋሪ ነው። እኔ ጋር እዚህ ያለው ነገር ማለት ነው ሀቢቢ። ዛሬ ዋንጫውን እናረጋግጣለን። ዝም ብሎ እየተሰማኝ ነው ያለው ሀቢቢ። እና ደግሞ ቦርንማውዝ ደግሞ በጣም ፖዚቲቭ ነገር ምን መሰላችሁ? 1 ነጥብ ብቻ ነው የፈልጉት አሁን ኢሮፓ መድረክ ላይ እንትን ለማለት ማለት ነው ሀቢቢ። ሁለቱን ጨዋታ የሚያሸንፉ ከሆነ ቻምፒዮንስ ሊግም ይገባሉ። ግን ኢሮፓ ላይክ ኮንፈረንስ ኢሮፓ ሊግ ምናምን የሚለው ጋር ለመሳተፍ ነገ በሜዳቸው ለማረጋገጥ እየፎከሩ ነው ያሉት። እኛ ደግሞ ከጎናችሁ ነን። እኛ ከቋጠርንበት ከጎናችሁ ነው። የአንዶሪ ራዮ ላይ የመጨረሻ የሆም ማች ነው። እነሱም የሲዝኑ የመጨረሻ የሜዳቸው ጨዋታ ነው። 16 ጨዋታ ምናምን አልተሸነፉም። ረቢ አንተም ግባበት፣ እነሱም ይታገሉ። ዛሬ በደንብ ይቋጠረው። ግን ሲቲ ፋሚሊ የጨዋታ ቀን ነው። ጥሩ ሙድ ላይ አይደለንም። በጣም የሚያስጠላ ቀን ነው። ትላንት አርሰናል አሸነፈ። በዛ ላይ ጋርዲዮላ እንደሚለቅ ተናገረ። በጣም የሚደብር ነው። ግን ለጋርዲዮላ ብለን ደግሞ ይሄንን ጌም ግዴታ ዛሬ ማሸነፍ አለብን። ዛሬ ጌም አለን። ሲቲ ወደ ቦርንሞዝ ይጓዛል። አሪፍ ጌም ተጠብቃለሁ። አብዛኛው ሰው አሰፍስፎ እዚህ ላይ ነጥብ ጥሎ ስፔሻሊ የአርሰናል ደጋፊዎች ዋንጫ ዛሬ እንደሚበሉ ነው የሚያስቡት። እኔ ግን ፔፕ እንደሚወጣ ታውቆ እንደዚህ አይነት ስህተት ይሰራሉ ብዬ አላስብም በፍጹም። ያው ጥሩ ሙድ ላይ አይደለንም። በጣም ያሳዝናል። ፔፕ ጋርዲዮላ እንደሚወጣ እያወቅን ራሱ የሆነ የቤተሰብ አካል ተቆርጦ እንደወጣ ነው የሚያስጠላው። ግን
ጌም አለን ዋናውን ትኩረታችን መርሳት የለብኝም ከሞ ሲቲዘን በደንብ ጽድት አድርገን ቦርንሞዝን እናሸንፋለን ይመቻችሁ አንተና አሸነፍን ዛሬ ሻምፒዮን ሆናለን ማለት ነው ቦርንሞዝ ላይ ትልቅ ተስፋ ደኝ ተስፋ ባረግ ይገርማል እንዴ አንተ 21 ነጥብ ይዞ ወራጅ ቀጠና ውስጥ ያለው በርነር ላይ ትልቅ ተስፋ ነበር አይደል እንዴ እኔ ቦርንሞዝ ላይ 55 ነጥቦችን ይዞ 6ኛ ደረጃ ላይ የሚገኘው ላይ ተስፋ ባረግ ይገርማል እንዴ ኤኒዌይ ማለት ነው እንዴት ሻምፒዮን ብንሆን ትፈልጋለህ ብባል እኔ ሞር ጸጸት እንዲሰማችሁ ምናምን የሆነ ቁስለት እንዲሰማችሁ እንዲታመሙ ምናምን የኛን ያለፉትን ስቃይ ምናምን ነገር በደንብ እንዲገባችሁ ማለት ነው ጥለው ኔክስትኛ ጥለን ምናምን ዋንጫውን ብናሸንፈው አይውሽ ለመሰላችሁ እንደዚህ አሁን ሽንፈቱ ምናኛ ፈልጊው ደግሞ አቻው መጣት ፈልጊው ሲሆን ጀስት ይገባችኋል ያርሰናል ደጋፊዎች ማለት ይሄ ሞር ጸጸት እንዲሰማችሁ እንዲታመሙ ነው ቁስለት እንዲሰማችሁ ማለት ጀስት ጸጸት እንዲሰማችሁ ምናምንና ዛሬ ጥለው ኔክስትኛ ጥለን ምናምን አችሁትን ራሱ ቀለል አድርገን ብናሸንፈው በጣም ደስ ይለኛል እነሱ እንዲታመሙ ስለምፈልግ ማለት ነው እንዲያውቁት ፈልጋለሁ እኛን ያለፉትን ስቃይ ምናምን ነገር ከዛ ባለፈ አንድ ደስ ያለኝ ነገር ምን አለ መሰላችሁ ፔፕ ጓርዲዮላ በዚህ አመት እንደሚረግ ትላንትና ታማኝ የሚባሉ የዜና ምንጮችና እየዘገቡት ነበርና ኦፍ ኮርስ ፔፕ በመውጣቱ አንድ እግር ኳስ ይመለከተው ፕሪሚየር ሊግ ለዞም ሞር ፎከስ አድርጎ የሚያይ ምናምን ተመልካች ደስ ይለው አይገባም ፔፕ ጓርዲዮላ በፕሪሚየር ሊግ በጣም ብዙ ተጽዕኖዎችን ፈጥሯል በጣም ብዙ የማይደረጉ ነገሮች ለማድረግ ከባባድ የሚባሉ ነገሮችን አድርጓል አርሰናል ፋል ያው ብዙ ዋንጫዎችን ምናምን ነገር ሉዝ እንድናረግ አድርጎናል ያው ፔፕ ባይሆን በእርግጠኝነት እስከዛሬ ብዙ ዋንጫዎችን ኖርናል ቢያስባሉ እሱ እንደ አርሰናል ደጋፊ እንኳን ደስ ባይለኝ ፔፕ ለሰራው ስራ ክብር ይገባል ግን ደስ ያለኝ ነገር ምን መሰላችሁ በዚህ አመትኛ ሻምፒዮን እንሆናለንና ይሄ ፔፕ ጓርዲዮላ ያለ ሻምፒዮን መሆናችን በጣም ትልቅ ነገር ነው ለአርቴታም ለአርሰናልም ለኛም ለደጋፊዎችም አሁን ፔፕ ከወጣ በኋላ ሻምፒዮን ሆነን ፔፕ ያለ ምናምን ብሎ ማውራታቸው አይቀርምና ፔፕ ጓርዲዮላ ባለበት ፕሪሚየር ሊግ እኛ ሻምፒዮን መሆናችን በጣም ትልቅ ነገር ነው ከዚህ በኋላ አስጀመር የሚያስቆመን የለም ፔፕ ኖረም አልኖረም ማለት ነው ግን እያለ ደግሞ ማሸነፋችን በጣም ደስ ብሎኛል ዛሬ ሲቲ ጥሎ ሻምፒዮን እንደምንሆን ተስፋ አለኝ ምክንያቱም እነሱ በርነር ላይ ተስፋ አድርገው እንዴት እንደቋጠሩ ተመልክታችኋል ቦርንሞዝ ደግሞ ነጥብ ያስፈልገዋል 6ኛ ደረጃ ላይ የሚቀመጡ 55 ነጥቦች ሰብስቧል ጠንካራ የሚባል ነው በሜዳው ደግሞ ቦርንሞዝ በጣም ጠንካራ ቡድን ነው እዚህ ቡድን ላይ በደም ተስፋ እናደርጋለን በእርግጠኝነት ሲቲን ማስጣል ይከብደዋል ቢያላስ ምክንያቱም ኢቭን በበርንሌይ ከዚህ በፊት ብዙ ጊዜ ተፈትኗል በኤቨርተን በጣም ብዙ ጊዜ ሲቲ የሚፈተን ቡድን ነው ምናምን ስለዚህ ዛሬ የማይጥልም ተብሎ አይታሰብም ማለት ነው we are the gunners ሻምፒዮን ሆናለን ዛሬ ማታ በደንብ ኮፒ ሊንክ ሪፖስት አድርጉት ይሄንን ቪዲዮ ፎሎ ማድረግ እንዳይረሳ ይመሻሉ የጨዋታ ቀን እንደገና ደግሞ የቋጠሮ ቀን ይላል ይሄ አዲሱ አካውንቴ ነው 50,000 ልንገባ ነው ሁላችሁም ፎሎ ያረጋችሁ ቤተሰብ ሆናችሁ እንዳረሱ ዛሬ እንግዲህ ቦርንሞዝ ከሲቲ እንደገና ደግሞ ቼልሲ ከቶተናም ጋር ተስተካካይ የፕሪሚየር ሊግ ጨዋታ ያከናውናሉና ሲቲ እንግዲህ አደራን ከዛሬ ምሽት ጀምሮ እንዳታስጨፍርብን አደራን ቦርንሞዝ ነው ይከብዳል ተብሎ የሚጠበቀው እንግዲህ ከባድ ጨዋታ ነው ግን ለቦርንሞዝ ደግሞ ሲቲ አለቃው ነውና አደራን ፈርስታፍ ገለህ እኛም ወደ ጨዋታችን ቼልሲ ከቶተናም ደግሞ ሲቲ ረፍት ሲወጣ ነው የሚጀምረው ስለዚህ እኛ እስከ ረፍት እንቋጥርላለን ከዛ በኋላ ያለው ራስ ትወጣለ ማለት ነው ሌላኛው ጨዋታ ደግሞ ቼልሲ ከቶተናም የሚያደርጉት ነው ያው እንደሚታወቀው ቶተናም ላይ ባህሪያችን ነው ለኛ ገባችሁ ብዙ ጊዜ ጨቁነ ነውልና አሁንም ቢሆን ይቀጥላል ይሄ ነገር ምንም የሚስተካከል ነገር አይደለም እና እንግዲህ ቼልሲ የአውሮፓ ተሳትፎ ለማግኘት ነው ይሄን ጨዋታ የሚያከናውነው ቶተናም ደግሞ ላለመውረድ ነውና ወሳኝ ጨዋታ ያደርገዋል ማለት ነው ግን የፈለገ ነገር ቢሆን ምንም ነገር ቢሆን ለዋንጫ ራሱ ቢጮ ቶተናም ከኛ ጋር ሲደርስ እንግዲህ የታወቀ ነገር ነው ለማንኛውም ይሄ ጨዋታ ቀለለም ከበደም እናሸንፋለን ብዬ ገምታለሁ እናንተን ሐሳብ ኮሜንት ላይ አስቀምጡልኝ ካለኝ ሁለት ፍሬ አንዱን ለክለቤ አንዱን ለሀገሬ ድሮስ ተቀምጦ መለያ ያደርግ አንቴና ለቋጠሮ ያዡ ጠበቅ አድርጊና ራስ ዘዋ መድፈኛው ነኝ ከአጸቋማ ሴንትራል ኮማንድ ቦርንመዝ አንተም ወደ አውሮፓ ውድድር መድረክ ግባ እኛም እሁድ ተጨብጭቦልን ወደ ስኬታችን ቤት እንግባ ዛሬ የአመቱ የመጨረሻ የቋጠሮ ከባድ መስዋዕትነት ጭምር ታግዘን የምናደርግበት ይሆናል በደንብ አጫጭሱ የምትቀነጥሱም ቀንጥሱ አጸቋማ ሴንትራል ኮማንድ